ሰላም እንዴት ናችሁ? ጀምሯቸው። የላይፍ ኦፍ አቪዬሽን ባያቤል ነው። የዛሬው እንግዳችን አቶ ሀብታሙ አብርሃ ይባላል። ሀብታሙ አመሰግናለሁ ጥሬን ተቀብለ ለዚህ ቨርቹዋል ኢንተርቪው ስለቀረብክ። እሺ አቤል በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝና ያለኝ እይታ እንዳካፍል ስለጋበዝከኝ በጣም አመሰግናለሁ። እኔ ማለት እሺ በድጋሚ እኔም አመሰግናለሁ። እስኪ ስለ ራስህ በጥቂቱ ንገረን እና እንደተለመደው ወደ ቀጣይ ጥያቄዎቻችን እንሄዳለን። ስሜ አክቹዋሊ ዶክተር ሀብታሙ አብርሃ እባላለሁ። አንተ እንዳልከው በሙያዬ ደግሞ ኤሮኖቲካል ኢንጂነሪንግ እና ሜካኒካል ኢንጂነሪንግ ጋር የተያያዘ ልምድ አለኝ ማለት ነው። ስፔሲፊካሊ ደግሞ በኤርክራፍት ስትራክቸር፣ ኤርክራፍት ሜካኒካል ሲስተም፣ ኮምፖዚት ማቴሪያል ሜንቴናንስ እና ስትራክቸራል አናሊሲስ እንዲሁም በሪሰርች ከዚህ ጋር የተያያዙ ነገሮች የስራ ልምድ አለኝ ማለት ነው። በአቪዬሽን ኢንዱስትሪ ውስጥ ለብዙ ዓመታት ሰርቻለሁ። ጥገና ማዕከል ከዛ በመቀጠል ደግሞ ከዛ ከወጣ በኋላ በኮሪያ ሳንጎ ናሽናል ዩኒቨርሲቲ በኮምፖዚት ሳንድዊች ስትራክቸር የፒኤችዲ ትምህርት ያጠናቅቄያለሁ በቅርቡ ማለት ነው። ባጭሩ ይመስላል ስለኔ። እሺ በጣም አሪፍ። ምን ነበር ወደ አቪዬሽን እንድትገባ የገፋፋ? ኦኬ በጣም ጥሩ። ያው እንደ ማንኛውም በሀገራችን ያለ ቤተሰብ ሁሉ ቤተሰቦች በትምህርት ላይ የሚያምኑ ሰዎች ነበሩና ትምህርት ላይ ጠንክሬ እንደሚሰራ ያበረታቱኝ ነበር። ከዛ ታስታውሰው ግን በሃይ ስኩል ተማሪ ባለሁበት ጊዜ አቪዬሽን ስፔሲፊካሊ ባልልም ለሳይንስና ለቴክኖሎጂ ጥሩ ፍላጎት እንደነበረኝ አስታውሳለሁ። ሳይንስና ቴክኖሎጂ ላይ ኢንተረስት ነበረኝ። ከዛ በኋላ ግን አቪዬሽን ጋር የተዋወቅኩት በቀጥታ የመጀመሪያ ዲግሪ በኤርክራፍት ሜካኒካል ሲስተም የተማርኩበት ኮሌጅ መከላከያ ኢንጂነሪንግ ኮሌጅ ይባላል። እዛ ስገባ እና ከዛ የበለጠ ደግሞ ዲፓርትመንት ኦፍ አቪዬሽን ቴክኖሎጂ የሚባል ስገባ ደግሞ ለዘርፉ ያለኝ እውቀትና ግንዛቤ እየጨመረ ሲሄድ ሞር እየተረዳሁት በሄድኩ ቁጥር የበለጠ እንደወደድኩት ነው የማስታውሰው። አቪዬሽን ኢንተረስቲንግ እንደሆነ እና የወደድኩት እንደመጣ ነው የማስታውሰው ለማለት ነው። ኦኬ በጣም አሪፍ። አይ ቲንክ ለረጅም ጊዜ አብሮ የነበረ ፊሊንግ እንደሆነ ያስታውቃል። እንዳልኩ ነው አቪዬሽን ስፔሲፊካሊ በእኛ ጀኔሬሽን በተለይ ያው እንደዚህ እንደናንተ ጀኔሬሽን ኢንፎርምድ አይደለም። ግን ኤኒዌይ ግን በእኛ ጊዜ የማስታውሰው ቴክኖሎጂ የሆነ ኢንጂነሪንግ የተማር ፍላጎቶች አሞንግ ሃይ ስኩል ተማሪ ያለን ዲስከሽኖች ነበሩ። ስለዚህ ሞር ወደ ቴክኖሎጂ ወደ ኢንጂነሪንግ ተደረገ ማስታወሰው ለማለት ነው። ኦኬ አሁን በደንብ ተረድቻለሁ። እንደሚታወቀው በአቪዬሽን ዘርፍ ውስጥ ከ11 ዓመታት በላይ ረጅም ጊዜ ያሳልፈሃል እና ለመሆኑ ወደዚህ ሙያ መስክ እንድትገባ ያነሳሳ ዋነኛው ነገር ምን ነበረ? ከዝንባሌዎቹ ጎን ለጎን ወደ አቪዬሽን እንድትገባ የገፋፉ ነገሮች ነግረህን ነበረ፣ ግን ሞር ዝንባሌው ያደረብህና ወደዚህ ሙያ በስነስርዓት የህይወት አንዱ አካል አድርገህ እንድትገባ ያደረገ ነገር ምንድን ነበር? ያው ጥሩ ጥያቄ ነው። የአቪዬሽን ዘርፍ ኖርማሊ የበለጠ እንድትወደው ከሚያደርጉ ጉዳዮች አንዱ የበለጠ እየተረዳሁ በሄድኩ ቁጥር ያለው የጥብቅ ዲስፕሊን አሰራር አለው እና ደግሞ ከፍተኛ የሆነ ፕሪሲሽን የሚጠይቅ ሙያ በመሆኑ ከዛ ደግሞ በተጨማሪ ትልቅ ኃላፊነት የሚሰጥ እና ትልቅ ጥንቃቄ የሚጠይቅ ሙያ መሆኑ እየተረዳሁ በሄድኩ ቁጥር የበለጠ ትወደዋለህ እና ይስብሃል። ስለዚህ ከዚህ አኳያ እየወደድኩት የመጣሁት አቪዬሽን ዘርፍ ማለት ነው። እንደምታውቀው ደግሞ አቪዬሽን ምንም አይነት ኮምፕሮማይዜሽን አያውቅም በሴፍቲ ካለው ሁኔታ አንጻር ላይ ደግሞ እና እነዚህና መሰል ጉዳዮች ሞር እየተረዳህ ስትሄድ ከፍተኛ መነሳሳትና የበለጠ እንድትወደው የሚያደርግ ዘርፍ ነው የሚል እንትን ያለ። ኦኬ በጣም አሪፍ። በደጀን አቪዬሽን ኢንዱስትሪ ውስጥ ለብዙ ዓመታት በሲስተም ኢንጂነርነት ስትሰራ የነበረ ቆይታ ለዛሬው ማንነት ምን አስተዋጽኦ አበረከተ? ጥሩ እንግዲህ ደጀን አቪዬሽን ኢንዱስትሪ በእኔ የሙያ ሂደት ወይም ደግሞ እድገት ላይ ወሳኝ ምዕራፍ ያለው ተቋም ነው ብዬ ነው የማስበው። ምክንያቱ በኮሌጅ ወይም በትምህርት ቤት የተማርካቸው የቲዎሪዎች ወደ ተግባራዊ ስራ የምትቀይርበት እና
ጠቃሚ ልምዶች የምታገኝበት ተቋም ነበር በጀት አቪዬሽን ኢንዱስትሪ ማለት። እዛ በሚሰራበት ጊዜ ወሳኝ የሚባሉ የአቪዬሽን ሲስተም ፕሮሲጀሮች እና የስራ ሂደቶች የተረዳሁበት ተቋም ነው ማለት ነው። ለምሳሌ ሲስተም ቼክ አፕ፣ ሲስተም ትራብል ሹቲንግ and also ሜንቴናንስ ፕሮሲጀሮች አሉ። በተጨማሪ ደግሞ በአቪዬሽን ዘርፍ ውስጥ የማይተካ ሚና ያላቸው ቴክኒካል ዶክመንት የሚባላሉ ኢንክሉዲንግ ሪፔር ማኑዋሎች፣ ኤልሶን የመሳሰሉ እነዚህና መሰል የአቪዬሽን ወሳኝ እውቀቶች የተማርኩበት ተቋም ነው ማለት ነው። በተጨማሪ ደግሞ ቴክኒካል ሪከርዶች ይላሉ። ሀው ቱ ሜንቴናንስ በሚሰራበት ሰዓት ቴክኒካል ሪከርድ ወሳኝ ሚና አላቸው። እነዚህና መሰል ነገሮች የተማርኩበት ተቋም ነው። ስለዚህ ሲጠቃለል በጀት አቪዬሽን ኢንዱስትሪ ላይ ነው አሁን ያለሁበት የሙያ እድገት ትልቅ ሚና ያሳረፈ ተቋም ነው። የማይተካ ሚና ያሳረፈ ነው ማለት ነው በሚል ሊገልጸው ይችላል። ኦኬ፣ በጣም አሪፍ ነው። የአውሮፕላን ጥገና ምርመራና ወይም ደግሞ ትራብል ሹቲንግ ስራዎች ከፍተኛ ጥንቃቄ የሚጠይቁ ናቸው። አንተ ኦልሬዲ ሜንሽን እንዳደረግከው በዚህ ረገድ ያጋጠመ የማይረሳ ፈተና ካለ ብታካፍለን፣ በስራ ላይ ያጋጠሙን ነገሮች። ጥሩ ጥያቄ ነው። ኖርማሊ እስከማስታውሰው አሁን ሁሌም የተለየ አስቸጋሪ ፈተና ገጥሞኛል ብዬ አላስታውስም ያጋጠሙ ትክክል። ይሁን እንጂ እንዳልከው በአቪዬሽን ሲስተም ትራብል ሹት ወይም ደግሞ በጥገና በተለያዩ ስራዎች በሚሰራበት ሰዓት በቀላሉ ሊገኙ የማይችሉ ችግሮች ሊገጥሙ ይችላሉ ማለት ነው። ከዚህ አኳያ በተቋሙ ውስጥ የምንከተላቸው እንደ ባህል አክቹዋሊ የምንከተላቸው አሰራሮች እና ስርዓቶች ነበሩ። ለምሳሌ ዋናውና ቁም ነገር ጠቃሚ ፕሮሲጀር መከተል ያለብን የአሰራር ማኑዋሎችን በጥንቃቄ መከተል ማለት ነው። ፕሮሲጀር ማኑዋሎችን በጥንቃቄ መከተልና መመርመር ያስፈልጋል ማለት እንደዚህ አይነት ሁኔታዎች ሲከሰቱ። ኦኬ። ከዛ ደግሞ ጥሩ ባህል ነበረ ብዬ ከማስባቸው አንዱ ነገሮች ቲምወርክ እና የብሬንስቶርሚንግ ሴሽኖች እናካሄድ ነበር። አሁን ለምሳሌ አስቸጋሪ ሁኔታ ሲፈጠር በተለያየ ሙያ ያሉ ቲም ኦፍ ኢንጂነርስ ወይም ቴክኒሻንስ እንሰበሰብና ይሄ ነገር ተከስቷል ሶ ሀው ካን ዊ ትራብል ሹት እንዴት አድርገን ይሄ ሶልቭ እናድርገው የሚል ጥሩ ባህል ነበረ እዛ ተቋም በነበረበት ሰዓት። ዘን በዞን የሚመጡ ኢንፑቶች ወይም ደግሞ የተለያዩ ባለሙያዎች የሚሰጡት መረጃ መሰረት ያደረገ ኢንፎርሜሽኖች ሰብስበን አናላይዝ ተደርጎ ለውሳኔ ይካሄዳል ማለት ነው። አስፈላጊ ውሳኔ ይካሄዳል። ስለዚህ ምንድነው እዚህ ላይ እንደዚህ አይነት ሁኔታዎች ሲከሰቱ ያው በትዕግስትና በዲስከሽን በቲም መስራትና የብሬንስቶርሚንግ ሴሽኖች በማካሄድ ማይፈታ ችግር የለም ብዬ አስባለሁ። እንደዚህ አይነት ባህል ደግሞ ነበረ እዛ ተቋም በሚሰራበት ሰዓት። ይሄ ወሳኝ ነው ብዬ አስባለሁ። ጥሩ ትምህርት ነው የወሰንበት እንደሆነ። በጣም አሪፍ። በድጋሚ በጣም ነው የማመሰግነው። ጥሩ ነገሮችን ነው ሼር እያደረግከን ያለው። በናሽናል አቪዬሽን ኮሌጅ የአቪዬሽን ትምህርት ቤት መምህር ነበርክ። በኢትዮጵያ ያለውን የአቪዬሽን ስልጠና ጥራት እንዴት ትገመግመዋለህ? ሀገራችን በአቪዬሽን ዘርፍ ጠንካራ መሰረት ካላቸው ሀገሮች ነው። ዋና ስፔሻሊ በአፍሪካ ደረጃ በተለይ ዋና መሆኗ ይታወቃል። በእኔ እምነት ደግሞ ይህ ጥሩ መሰረት ያለው ነገር ተጠናክረው እንዲቀጥል ማድረግ የሁሉም በዘርፍ ያለ ባለሙያ ሚና ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ምንድነው ዋና ቁም ነገሩ ብዬ የማስበው ከዘመናዊ የኤርክራፍት ቴክኖሎጂ ጋር ተናቦ መሄድ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም በዚህ ዘመን ቴክኖሎጂው በጣም ኢቮልቭ እያደረገ እንደሆነ እየታዘብነው ነው ማለት ነው። ለምሳሌ ብንወስድ ስፔሲፊካሊ በሁለቱ ዘመናዊ የምንላቸው የ787 እና 836 የሚባሉ ኤርክራፍቶች በከፍተኛ ደረጃ ኮምፖዚት ማቴሪያል የሚባል ማቴሪያል ይጠቀማሉ። አንላይክ ከድሮ ከነበሩ አሉሚኒየም ስትራክቸሮች ወይም ደግሞ ሜታል ቤዝ ስትራክቸሮች ማለት ነው። ስለዚህ ማለት እንደ አንድ ምሳሌ ማለት ነው ያነሳው ያለው እንጂ በሁሉም ዘርፍ ኤርክራፍት ቴክኖሎጂ በጣም ኢቮልቭ ያደረገና እያደገ የሄደ እንደሆነ እየታዘብን ነው ማለት ነው።
ከኮምፖዚት ስትራክቸር አንፃር ካየው ለምሳሌ ስለዚህ ኮምፖዚት ስትራክቸር እንደዚህ ኢቮልቭ ያደረገ ከሆነ ለዚህ የሚመጣን ከእድገቱ ጋር አብሮ መሄድ ትሬኒንግ ሊኖረን ይገባል ማለት ነው። ስልጠናዎች ያስፈልጉናል፣ ዝግጁነት ያስፈልጋል ማለት ነው። ስለዚህ ያ መሰረት ያለው ነገር አብሮ እንዲጓዝ ለማስቀጠል ያስፈልጋል። ከዚህ በተጨማሪ ደግሞ አሁን እንደምታውቀው ዘመኑ የዲጂታል ዘመን ነው። ሲሙሌሽኖች እና የተለያዩ ዲጂታል ሶሉሽኖች ላይም የሚሰሩ ተጓዳኝ ባለሙያዎች ማብቃት ያስፈልጋል ብዬ አምናለሁ። እንዲሁም ሰልጣኞች በተግባር የታገዘ ወይም ደግሞ ፕራክቲካል ኤክስፖዠር ያስፈልጋቸዋል። ስለዚህ ከዚህ አኳያ ጥሩ ዝግጁነት አድርገህ መቀጠል ያስፈልጋል የሚል እምነት ያለኝ ማለት ነው። በዲጂታል ግን እንዳልኩ ሀገራችን በአቪዬሽን ዘርፍ ጥሩ መሰረት ትወጣለች ሀገር እንደሆነች ይታወቃል። በተጓዳኝ ይሄ ለቀጣይ አብሮ እንዲጓዝ ማድረግ ያስፈልጋል የሚል እምነት ነው ያለኝ። በጣም አሪፍ። ኮንቲኒየስ የሆነ ለርኒንግ እና ኮንቲኒየስ የሆነ አፕዴት ያስፈልገናል ነው ሊዲንጉን እንድንቀጥል። ኦኬ። በኢሮፕ አቪዬሽን ሴፍቲ አውቶሪቲ ኮንቲኒንግ ኤርወርዚነስ ኢንስትራክተር እና ትሬን ዘ ትሬነር የመሳሰሉ ስልጠናዎችን ወስደሃል። አንድ የአቪዬሽን መምህር ተማሪዎቹን በብቃት ለማብቃት ምን መሰረታዊ ክህሎቶች ሊኖሩት ይገባል ትላለህ? የአቪዬሽን መምህርም ስለነበርክ በደንብ ይሄ ነገር እንትን ትላለህ ብዬ አስባለሁ። ትክክል ነው። ያው አስተማሪ የሆንኩት አንዱ በናሽናል አቪዬሽን ኮሌጅ ነው። ከዛ በፊት ግን ያው ደጀን አቪዬሽን ኢንዱስትሪ የተለያዩ ስልጠናዎች ይሰጣል ነው ማለት ስልጠና እንሰጣለን። ኤኒዌይ ግን የአቪዬሽን መምህር ያው ዋናው መሰረታዊ እንትኑ ቴክኒካል ኖሌጅ ማይተካ ሚና ነው ማለት ነው። ወደ ድርድር የማይቀርብ ነው። ይህ ብቻ ግን በቂ ነው ብዬ አላስብም። አንድ የአቪዬሽን አስተማሪ ያው በዚካሊ የሴፍቲ ማይንድ ሴት ሊኖረው ይገባል። እሱ የሴፍቲ ማይንድ ሴት አለው ማለት ደግሞ ለሚያሰለጥናቸው ተማሪዎች በቀላሉ ያስተላልፈዋል። ይሄ ካልቸር ይሄ ባህል ማለት ነው። እንደምታውቀው ደግሞ ሰልጣኞች ያው እንደ መምራቸውን እንደሚከተሉ ይታወቃል። ስለዚህ ሴፍቲ ማይንድ ሴት አንድ ወሳኝ እና ቁልፍ ነገር ነው ያስባል ለአቪዬሽን አሰልጣኝ ወይም ደግሞ አስተማሪ። ዘን አንድ አስተማሪ ተማሪዎቹ እንዴት ማሰልጠን አለበት የሚለው ደግሞ ፕሮሲጀሮች እንዲከተሉ ባህል እንዲያደርጉ ማሳየት ግዴታ ይሆናል ማለት ነው። በተጨማሪ ደግሞ በአቪዬሽን ዘርፍ ላይ ዶክሜንቴሽኖች ወሳኝ ሚና አላቸው። ቅድም እንደገለጽ ነው። ስለዚህ ለዶክሜንቴሽን ያላቸው ግንዛቤ በግልጽና በሲሪየስሊ ጋይድ ሊያደርጋቸው ይገባል። ከዛ ቲም ወርክ ደግሞ እንዲያበረታታ በህብረት የመስራት ልምድ እንዲያዳብሩ ማስተማር ይኖርበታል። ሌላው ደግሞ በዋናነት በተጨማሪ ከዚህ ዘርፉ ትልቅ ኃላፊነት ወይም ደግሞ አካውንታቢሊቲ የሚጠይቅና ሬስፖንሲቢሊቲ የሚጠይቅ መሆኑን ማወቅ ደግሞ ግዴታ ነው ብዬ አስባለሁ። ይሄ ነገር በትክክል አድሬስ ማድረጉ እርግጠኛ መሆን ያለበት አንድ አቪዬሽን አስተማሪ ብዬ አምናለሁ። በተጨማሪ ደግሞ የተወሰነ ቅድም ገልጸነዋል። የክልስ ሀሳብ ወይም ደግሞ ቲዮሪ ከተግባር ጋር አዛምዶ ማስተማር ደግሞ የማይረሳ ጉዳይ ነው ብዬ ነው የማስበው። በጣም አሪፍ ጥሩ ኢንሳይት ነው። በአሁኑ ወቅት በቻንጎን ናሽናል ዩኒቨርሲቲ የዶክትሬት ተመራቂ ነህ። ምርምርህን በአቪዬሽን እድገት ላይ ምን አይነት ለውጥ ያመጣል ብለህ ተስፋ ታደርጋለህ? አክቹዋሊ በአለፈው ፌብሩዋሪ ነው የጨረስኩት ፒኤችዲ ትምህርቴ። ጨርሼ ነው ወደ ኢትዮጵያ የመጣሁትና የፒኤችዲ ምርምሬ ኖርማሊ በኮምፖዚት ሳንድዊች ስትራክቸርስ ያተኮረ ነበር። እንዲሁም በሪፔር ኮንሴፕት የሚያተኩረው ሳንድዊች ስትራክቸርስ፣ ኮምፖዚት ስትራክቸርስ፣ ፌይለር ቢሄቪየር፣ ዳሜጅ አሴስመንት ኤንድ የመሳሰሉ ኮንሴፕት ያተኮረ ነበረ የሰራሁት ሪሰርች። አሁን ስንመለከተው ደግሞ የአቪዬሽን ዘርፍ ወደፊት ምንድን ነው የዲዛይን ኮንሴፕት መማር ይታወቃል። የአቪዬሽን እና ላይት ዌይት እና ጠንካራ ስትራክቸር ይፈልጋል። እንዲሁም በተጨማሪ ሳስቴናብል ማቴሪያል ወይም ደግሞ ቀጣይነት ያላቸው ሳስቴናብል ስትራክቸራል ይፈልጋል ማለት ነው። ምርምር ከዚህ አኳያ ዳሜጅ ዲቴክሽን፣ ሪፔር፣ ቫሊዴሽን እና ስትራክቸራል ፐርፎርማንስ ሪከቨሪ ላይ ያተኮረ ነበርና በተወሰነ መልኩ ትንሽም ቢሆን ለዘርፉ ትንሽ አስተዋጽኦ ያደርጋል ብዬ አምናለሁ። ከዚህ ጋር የተያዘ ነበር
ምርምር ስራዬና በዚህ መልኩ ነው ሊገልጸው የሚችለው ማለት ነው በምርምር በኩል። በጣም አሪፍ። በኮምፖዛይትስ እና ኤርክራፍት ስትራክቸር ላይ ያተኮረ የሙያ ልምድ እንዳለ እንግዲህ በደንብ እየተረዳ ነው። የወደፊቱን ታዲያ የአውሮፕላን ግንባታ ወይም ደግሞ የአውሮፕላን ስትራክቸር ቢልዲንግ ከጥንካሬና ከክብደት አንጻር ወዴት እያመራ ነው ልትለን ትችላለህ? እስኪ ወይም ደግሞ ምን አይነት ተስፋ አለ? ከዚህ በፊት ቀደም ብሎ ከተጠየቀው ጋር ይመሳሰላል ይህ ጥያቄ እና ከዲዛይን ኮንሴፕት ነው። እንደሚታወቀው አውሮፕላን አንተን ነው የአቪዬሽን ባለሙያ ታውቀዋለህ ማለት ነው። የዲዛይን ኮንሴፕት ላይት ዌይት፣ ሃይ ስትሬንግዝ እና ፊውል ኢፊሽንሲ የመሳሰሉ ወሳኝ ፐርፎርማንስ ዲፔንድ ያደርጋል ማለት ነው። እነዚህ ማቴሪያሎች መጠቀም መሰረት ያደረገ ከዛ ወደ ተሻለ ፐርፎርማንስ ማሸጋገር ነው እንትኑ የዲዛይን ኮንሴፕቱ ማለት ነው። ከዚህ ጋር በተያያዘ ኮምፖዚት ማቴሪያል በጣም ትልቅ ሚና አለው ወይም ደግሞ የማይተካ ሚና ይጫወታል ብዬ አምናለሁ። ምክንያቱም ኮምፖዚት ማቴሪያል ተጠቀምን ማለት ክብደት እንቀንሳለን ማለት ነው። አንላይክ ሌሎች ኮንቬንሽናል ማቴሪያሎች ክብደት የመቀነስ ትልቅ አድቫንቴጅ አለን። ክብደት ከመቀነስ ጋር ተያይዞ ደግሞ ምን አለ ፊውል ኢፊሽንሲ ይመጣልናል ማለት ነው። ፊውል ኢፊሽንሲ የሆነ ኤርክራፍት አለን ማለት ደግሞ ከዛ ተያይዞ ፐርፎርማንስ ኦቨርኦል ፐርፎርማንስ ኦፍ ኤርክራፍት ይሻሻላል። እንዲሁም አሁን የዓለማችን ኮንሰርን ያው ይሄ ከግሪን ሃውስ ኢሚሽን ጋር የተያያዘ እሱ ላይ የራሱ የሆነ አስተዋጽኦ ይኖራል። የወደፊት የአቪዬሽን ማቴሪያል ኖርማሊ ሳስቴናብል ማቴሪያል ወይም ሳስቴናብል አቪዬሽን ላይ ነው ሞር አሁን የአቪዬሽኑ ኮሚኒቲ ብዙ ዲስከስ ከሚያደርጉበት አይዲያዎች አንዱ ሳስቴናብሊቲ ላይ ነው ማለት ነው። በዚህ ጋር የተያዘ ስትራክቸራል ማቴሪያሎችን በሳስቴናብሊቲ ላይ የራሳቸው ሚና ይኖራቸዋል ብዬ አምናለሁ። እሱ ላይም ሊሰራበት የሚችል አንድ ትልቅ ዘርፍ እንደሆነ ነው የማምነው እኔ። በጣም አሪፍ። ዳሜጅ ወይም ሪፔር ቫሊዴሽን ላይ በምትሰራበት ጊዜ የአውሮፕላን ሴፍቲ ለማረጋገጥ የምትከተላቸውን እስኪ ዋና ዋና ሳይንሳዊ መንገዶች አጋራ። ዳሜጅ ወይም ደግሞ ሪፔር ቫሊዴሽን ዋናው ቁም ነገሩ ምንድነው? በኤቪደንስ መሰረት አድርገህ ማለት ለምሳሌ የሆነ ማቴሪያል ሜካኒካል ቴስት ታካሂድበታለህ። ቤዝድ ኦን ሜካኒካል ቴስት ደግሞ የተለያዩ ኢንስፔክሽኖች ታካሂዳለህ። ማይክሮስኮፒክ ሊሆን ይችላል፣ ማክሮስኮፒክ ወይም ደግሞ ቪዥዋል ኢንስፔክሽን ማለት ነው ልታካሂድ ትችላለህ። ቤዝድ ኦን ዛት ደግሞ የተለያዩ የማቴሪያል ቢሄቪየር ፕሎቶች አሉ። ለምሳሌ ስትሬን ከርቭ የምንለው አለ፣ ሎድ ዲስፕሌስመንት ከርቭ። ቤዝድ ኦን ዲስ ደግሞ ሃው ማች ሎድ ከሪፔር በኋላ ምን ያህል ሎድ ሪከቨር አደረገ፣ ምን ያህል ስትሬኑ የማቴሪያል ስትሬን ኢምፕሩቭ አደረገ ወይም አፌክትድ ሆነ የሚል ጥናት ታካሂዳለህ ማለት ነው። በዚህ በተጨማሪ ደግሞ ፋይናይት ኤሌመንት አናሊሲስ የሚታሰቡ መንገዶች ትጠቀማለህ ከኤክስፐሪመንት በተጨማሪ ማለት ነው። ዘን አፍተር የስትራክቸሩ ፐርፎርማንስ ምን ያህል ወደ ኦሪጂናሉ አትሊስት ሙሉ በሙሉ ባይመለስ እንኳ በተወሰነ መልኩ ሃው ማች ፐርሰንት ሪከቨር አደረገ የሚለው ታረጋግጣለህ ማለት ነው በሜካኒካል ቴስት እና በተለያዩ አናሊሲሶች። እንዳልኩህ ቅድም ኢንስፔክሽን ታካሂዳለህ፣ ከዛ ስትሬኑ ትለካለህ ማለት ነው። በዚህ የመሳሰሉት የዳሜጅ እና የሪፔር ሁኔታዎች ቫሊዴት ታደርጋለህ ማለት ነው በኤክስፐሪመንት እንዲሁም በሶፍትዌሮች ፋይናይት ኤሌመንት የሚጠቀም እንደ ኤንኤስዋይስ እና የኤፍኢኤ የመሳሰሉ ሶፍትዌር መተግበሪያዎችን መጠቀም ለዘመናዊ አውሮፕላን ጥገናና ዲዛይን ያለው ጠቀሜታ ምን ያህል ነው ብለህ ታስባለህ? አንሲስ ማለት አንዱ የፋይናይት ኤሌመንት ሶፍትዌር ነች። ከነዚህ ሶፍትዌሮች አንዱ ነው ከምንጠቀማቸው ቱልስ ለፋይናይት ኤሌመንት አናሊሲስ ማለት ነው። አንድ ሶፍትዌር ነው። ብዙ አይነት ሶፍትዌሮች አሉ። ለምሳሌ አባከስ የሚባል ሶፍትዌር ማለት ሳይድ ኦፍ ፋይናይት ኤሌመንት አናሊሲስ ማለት ነው። ሞር ፋሚሊያር የሆንኩት አንሲስ የሚባለው ሶፍትዌር ነው ማለት ነው።
አሁን ብሮድሊ ፋይናይት ኤሌመንት አናሊሲስ የምንለው በኢንጂነሪንግ በተግላላ ስፔሲፊካሊ ደግሞ በአቪዬሽን ትልቅ የሚባል ሚና የሚጫወት ነው እየተጫወተ የሚገኝ ኢንጂነሪንግ ቱል ነው ማለት ነው። ኒውሜሪካል ሶሉሽን ነው ማለት ነው። አንሲስ አንድ ሶፍትዌር ነው ለዚህ አንሲስ በሰፊው በአቪዬሽን አንሲስ የምንለው ሶፍትዌር በአቪዬሽን ዘርፍ በሰፊው ይጠቀምበታል ሰዎች አንዱ ደግሞ ስለዚህ ለምሳሌ አንድ ስትራክቸር ሞራውን እኔ በስትራክቸር በሎድ በስትረስ ነው ትኩረት አድርጌ የምሰራው ነው ስፔሻላይዜሽን ከስትራክቸር ጋር የተያያዘ ስለሆነ ነገር ግን አንሲስ ማለት ሰፊ ፓኬጆች ያሉት ሶፍትዌር ነው። ለምሳሌ ተርሚናልን ይሰራበታል፣ ፍሉድ ሲሙሌሽን፣ ኤሮዳይናሚክስ ማለት ነው እና የተለያዩ ሰፊ ፓኬጆች ያሉት ቱል ነው አንሲስ ማለት። እኔ ሞር የሰራሁበት እና ሞር ፋሚሊያር የሆንኩት ግን ከስትራክቸር ጋር የተያያዘ ሎድ አናሊሲስ፣ ስትረስ አናሊሲስ እና ዳሜጅ ኮንዲሽን በአንሲስ እንዴት እንደሚሰራ ነው የምንሰራበት ማለት ነው። ይሄ ግን ምንድነው አንድ ኤክስፐሪመንት ከመሰራቱ በፊት በኮምፒውተር ሲሙሌሽን እንደመስራት ማለት ነው። ያው የአንሲስ ዋና አገልግሎት ወደ ተግባር ሄዶ ተመርቶ ኤክስፐሪመንት ከመሰራቱ በፊት በሶፍትዌር ወይም ደግሞ በዚህ አንሲስ የምንለው ፋይናይት ኤሌመንት አናሊሲስ ተጠቅመን የምንሰራበት ለመተንበይ የሚጠቅም ፓኬጅ ነው ማለት ነው። ኦልሬዲ ውጤታማነቱን በሶፍትዌር ተረጋግጦ ነው ወደ ስራ የሚገባው ማለት ነው። ሲሙሌሽን ሶሉሽን አፕሮች ናቸው። ኤግዛክትሊ ይሄ ደግሞ ምንድነው ብዙ ነገሮች ሚኒማይዝ ያደርግልሃል። ለምሳሌ ወጪ፣ ጊዜ፣ ማቴሪያል እና ጉልበት እንድትቆጥብ ያደርግሃል በተወሰነ መልኩ። ምክንያቱም ለኤክስፐሪመንት የሚወጣው ብዙ ማቴሪያሎች ቴስት ከማድረግ በፊት ኮምፒውተር ላይ የምትሰራው ዲዛይን ሊሆን ይችላል ውጤታማነት አናላይዝ ታደርግበታለህ ማለት ነው። በፋይናሊ ግን መረሳት የሌለበት ሁልጊዜ ሲሙሌሽን ከተሰራ በኋላ በኤክስፐሪመንት ደግሞ መረጋገጥ አለበት ወይም ደግሞ ቫሊዴት መደረግ አለበት ማለት ነው። ኦኬ ከሲሙሌሽኑ ባሻገር ኤክስፐሪመንት ይደረጋል ማለት ነው። ትክክል ነው። መጀመሪያ ሌሉ በሲሙሌሽን በአንሲስ ምን how it responds to different loads for example ማለት ነው። thermal loads ሊሆን ይችላል whatever የምትሰጠው ኢንፑት ቢሆን that እንዴት ሪስፖንድ ያደርጋል የሚለው አናላይዝ ታደርጋለህ በሶፍትዌር ማለት ነው። አንሲስ ያለ then after that ወደ ምርት ታስገባዋለህ ያ ማቴሪያል ወይም ያ ስትራክቸር ስፔሲፊካሊ ስለ ስትራክቸር ያወራን ስለሆነ ማለት ነው። በጣም ግልጽ የሆነ ምላሽ ነው፣ እናመሰግናለን። ሌላኛው ጥያቄ የሚሆነው በኳሊቲ አሹራንስ ኦዲቲንግ እና በአይኤስኦ 9001/2015 ዙሪያ ተጨማሪ ደግሞ ስልጠናዎችም አሉ። በአቪዬሽን ኢንዱስትሪ ውስጥ የጥራት ቁጥጥር ለምን እንደ ባክቦን እንደሚታይ እስኪ በዚሁ አጋጣሚ የተወሰነ ምልከታን አጋራን። እሺ ቴንኪው፣ በጣም ቆንጆ ጥያቄ ነው ይሄ። አንተ እንዳልከው አቪዬሽን ውስጥ ሆነ በማንኛውም ኢንዱስትሪ አክቹዋሊ ፕሮዳክትም ሆነ ሰርቪስ የሚሰጡ ኢንዱስትሪዎች ኳሊቲ አሹራንስ ያው የጀርባ አጥንት ነው በዚህ ዘመን ማለት ነው። የጀርባ አጥንት ተደርጎ የሚታይ ነገር ነው። ምክንያቱም ስፔሲፊካሊ ወደ አቪዬሽን ስንመጣ ደግሞ አቪዬሽን ዜሮ ኢረር ማይንድ ሴት የሚፈልግ ነው እንደምታውቀው አዝማቻስ ፖሲብል አቪዬሽን በተጨማሪ ደግሞ ሃይሊ ሬጉሌትድ ሴክተር እንደሆነ የምናውቀዋለን። ከዚህ ጋር ተያይዞ ደግሞ ምክንያቱም አንድ ትንሽ የሚስቴክ ምን አይነት ኮንሲኩዌንስ ሊያመጣ እንደሚችል ስለሚታወቅ ማለት ነው። ፎር ኤግዛምፕል አንድ ቦልት ሚስ ቢደረግ ኢንፋክት ምን ሊከሰት እንደሚችል ያው ቀላል አይደለም ማለት ነው። ኢቭን ቶርክ እንኳን የተሳሳተ ቶርክ እንኳን ቢደረግ አንድ ቦልት ሊያስከትለው የሚችል ኮንሲኩዌንስ ይታወቃል። ከዚህ አንጻር ኳሊቲ አሹራንስ በጣም ሲሪየስሊ ይታያል በአቪዬሽን ዘርፍ አንተ እንደምታውቀው። ይሄ ደግሞ ብዙ ነገሮች የተያያዙ ነገሮች አሉት ማለት ነው። ለምሳሌ ፕሮሲጀሮች ስታንዳርዳይዝ መደረግ አለበት በኳሊቲ አሹራንስ ዲፓርትመንት ወይም ደግሞ አካውንቴብል ፎር ዛት በሆኑ ሰዎች ማለት ነው። በተጨማሪ ደግሞ ዶክመንት ይደረጋሉ። ዘርፎ ፋይናሊ ኢች ኤንድ ኤቭሪ
procedure should be pressed finally. Press ተደርጎ where is the error መገኘት በሚችል መልኩ እነዚህን ለማረጋገጥ ይረዳል ማለት ነው። እንዲሁም በተጨማሪ ቀደም ብለናል አካውንታቢሊቲ ለማረጋገጥ ይረዳል። በተጨማሪ ደግሞ continuous improvement based on previous experience ደግሞ ቀጣይነት ያለው ኢምፕሩቭመንት እና መሻሻል እንዲኖርም ይሄ ኳሊቲ አሹራንስ የምንለው ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዚህ አንፃር ነው ማየው ይሄ የኳሊቲ አሹራንስ የጀርባ አጥንት እንዳልከው ከዚህ አንፃር በጣም ወሳኝ ሚና አለው ነው ማለት ነው። ኦልራይት ያው እንግዲህ በጣም ብዙ ስልጠናዎች አሉ። የተወሰኑትን ነው ሜንሽን እያደረኩም ጠይቀው አስተማሪ ሆናለሁ ብዬ ስለማስብ ቀጣዩ ጥያቄ የሚሆነው የኢሮፕስ አቪዬሽን ሴፍቲ አውቶሪቲ በድጋሚ ፓርት 147 እና ፓርት 66 ደንቦችን መሰረት ያደረጉ ስልጠናዎችን እንደወሰድክ አውቃለሁ። ታዲያ እነዚህ ዓለም አቀፍ መመሪያዎች በኢትዮጵያ አቪዬሽን አሰራር ውስጥ ያላቸው ተፈጻሚነት ምን ይመስላል? እስኪ ከወሰድኳቸው ስልጠናዎች አንዱ ፓርት 147 የዩሮፒያን ዩኒየን አቪዬሽን ሴፍቲ ኤጀንሲ አንዱ ሲሆን ሁለተኛው ደግሞ ፓርት 66 የሚባለው ነው። እነዚህ ትሬኒንጎች ኖርማሊ የሚያተኩሩት አንዱ በሜንቴናንስ ትሬኒንግ ሲሆን አንደኛው ደግሞ ላይሰንሲንግ ስታንዳርዶች ናቸው ማለት ነው። ፎር ኤግዛምፕል ፓርት 147 የምንለው በትሬኒንግ ኦርጋናይዜሽን ወይም ደግሞ አፕሩቭ ሜንቴናንስ ኦርጋናይዜሽን ላይ የሚያተኩር ነው። የፓርት 66 ደግሞ በኤርክራፍት ሜንቴናንስ ላይሰንሲንግ እና በኮምፒቴንሲ ሪኳየርመንት የባለሙያዎች ማለት ነው የሚያተኩር ስታንዳርድ ነው ፓርት 66 የምንለው። ፓርት 147 ደግሞ እንዳልኩ ሜንቴናንስ ኦርጋናይዜሽን ያተኩራል። እነዚህ ስታንዳርዶች ኖርማሊ በሀገራችንም በሰፊው የሚተገበሩ ተቋማት እንዳሉ ይታወቃል። አሉ ማለት በፓርት 147 አፕሩቭድ ሜንቴናንስ ኦርጋናይዜሽንም አለ ኢትዮጵያ ውስጥ ማለት ነው። ይሄ ሲሪየስ ስታንዳርዶች ናቸው እና ደግሞ ምንድነው እነዚህ ኢንተርናሽናል ቤስት ፕራክቲስስ ናቸው ኦፍ ኮርስ እና የስልጠና ጥራት ለማረጋገጥ የኮምፒቴንሲ ወይም ደግሞ የባለሙያዎች ብቃት ለማረጋገጥ እንዲሁም የሴፍቲ ካልቸር ወይም ደግሞ የሴፍቲ ባህል እንዲዳብር ትልቅ ሚና የሚጫወቱ ስታንዳርዶች ናቸው ብዬ ነው የማስበው ባጭሩ። በቀጣይ በሙያ ለሀገር ሆነ ለዓለም አቀፉ የአቪዬሽን ማህበረሰብ ለማበረከት ያቀድከው ትልቅ ግብ ካለ በተለይ ደግሞ ከፒኤችዲ ትምህርት በኋላ እንግዲህ ይዘህ የመጣኸው አዲስ ነገር አለና እስኪ የተወሰነ ነገር በለን። እሺ ቴንኪዩ አመሰግናለሁ። እንግዲህ እኔ እንዳልኩ አንተም እንደምታውቀው በኤርክራፍት ስትራክቸር እና ኮምፖዚት ማቴሪያል እንዲሁም በሪፔር ቴክኖሎጂ የተግባር ስልጠናዎች ያተኮሩ አስተዋጽኦዎች ለማድረግ ዝግጁነት አለን ብዬ አስባለሁ ማለት ነው። በዚህ ደግሞ ያው ያለኝን ልምድ ለማጋራት ሙሉ ፈቃደኝነትና ዝግጁነት አለኝ ማለት ነው። ወጣቶችን ደግሞ በአቪዬሽን ኢንጂነሪንግ ያላቸው ስኪል ለማብቃት ወይም ደግሞ ከሼር ለማድረግ ሬዲ ነኝ። በስፔሲፊካሊ እንዳልኩ እነዚህ ስትራክቸር ሜካኒካል ሲስተም የሚባሉ ዘርፎች ጥሩ ግንዛቤ ያለኝን የበኩሌን አስተዋጽኦ ለማበርከትም ዝግጁነት አለን። በተጨማሪ ደግሞ አንድ ጥሩ ነገር የማስበው ነገር እየተደረገ ያለ በበለጠ ደግሞ ሊሰራ የሚገባው የማስበው የምርምር ተቋማትና የኢንዱስትሪዎች ትስስር በደንብ ማጠናከር አስፈላጊ ነው ብዬ አስባለሁ። ካለው በበለጠ ተሰርቶበት የተሻለ ውጤት የምናገኝበት አጋጣሚ መፍጠር ይቻላል እና በዚህ በኩልም ከሚመለከታቸው ሰዎች ጋር ወይም የሪሰርች ተቋማት ጋር አብሮ የመስራት ፍላጎት አለን ማለት ነው። አንጻር ነው ይሄን ልመልስ የምችለው። ኦኬ በጣም ደስ ይላል። ያው ብቁ ወጣቶችን እንግዲህ ለማፍራት በሙያ ብቁ ወጣቶችን ለማፍራት ፈቃደኛ ከመሆንም ጋር በተያያዘ ወደ አቪዬሽን ኢንጂነሪንግ እና ወይም ደግሞ ወደ ጥገናው ዘርፍ ለመግባት የሚያልሙ ወጣቶች የምትሰጣቸው ዋና ምክር ምንድን ነው? ኦኬ እሺ እንግዲህ እኔ መመክረው ነገር ካለ በዚህ ዘመን ኖርማሊ ያው ኢንፎርሜሽን ዘመን ነው። እንደኛ ዘመን አይደለም። ብዙ ወጣቶች ኢንክሉዲንግ እንደ አንተ አይነት ሰዎች የተሻለ አዌርነስ እና የተሻለ ግንዛቤ በራሳቸው ኢንፎርሜሽን የሚሰበሰብ እድል አላቸው ብዬ አስባለሁ።
ከዚህ በተጨማሪ ግን አንድ ልለው የምፈልገው አንድ ወጣት ወደ አቪዬሽን መግባት የመጀመሪያው ተነሳሽነቱ እና ፍላጎቱ ሲሆን ከዚህ በተጨማሪ ግን በደንብ ሲሪየስሊ ሊያውቃቸው የሚገባ ነገሮች አሉ ብዬ አስባለሁ። ስለ ዘርፉ ማለት ነው። አንዱ ዋና ነገር ስለዚህ የግል ጥረት ይፈልጋል ነው። ስለዚህ የግል ጥረት በጣም ያስፈልጋል ነው አይደለ? የግል ፍላጎት እንዳለው ነው። መጀመሪያ ፍላጎት መነሻ ነው ኦፍ ኮርስ ብዬ አስባለሁ። መጀመሪያ ከፍላጎት በተጨማሪ ከፍላጎት በስተቀር ግን በዘርፉ ያላቸው አመለካከት ግልጽ ሆኖ ቢገቡ ጥሩ ነው አስባለሁ ብዬ አስባለሁ። ከነዚህ አንዱ ዋናው ትዕግስተኛ መሆን ይጠይቃል ፊልዱ ማለት ነው። በትዕግስት ሊሰራ ፊልድ ነው። ሁለተኛ ዲስፕሊን ይጠይቃል። ከዛ ደግሞ ኮንቲኒዩስሊ ራስን የማብቃት ሲስት ስርዓት ውስጥ መግባት ይጠብቅብሃል። ኮንቲኒዩስ የሆነ ኢምፕሩቭመንት እና የመማር ሂደት ላይ ለመግባት ራስን ማዘጋጀት አለበት። ከዛ ደግሞ ያው እንደ ማንኛውም የሙያ ዘርፍ ሁሉ ኃላፊነት መሸከም የሚጠይቅ ሙያ እንደሆነ እንዲገነዘቡ እመክራለሁ። ከዚህ በተጨማሪ ያው ኦፍ ኮርስ ማይታለፉ ነገሮች ናቸው። ሳይንስ፣ ማትማቲክስ እና እንግሊሽ የመሳሰሉ የትምህርት አይነቶች ደግሞ በደንብ ጠንክረው መስራት ያስፈልጋል ማለት ነው። በጣም አሪፍ። ያው እንግዲህ እንደሚታወቀው ከኤርክራፍት ስትራክቸር እና ከኤሮዳይናሚክስ ጋር በተገናኘ እኔም ለመጀመሪያ ጊዜ እንግዲህ በአንተ ተምሬ ነው እኔም ጓደኞቼ የተለያየ ሙያ ውስጥ የገባ ነው እና በጣም ጥሩ መምህራችን ስለነበርክ ልናመሰግንህ እንወዳለን። ያው በራሴም በእነሱም ስም ራይት እኔም በጣም አመሰግናለሁ አቤል። ያው እኔ እንደዚህ ከተማሪዎች ከነበሩ ሰዎች ጋር እንዲህ አይነት ዲስከሽን ማግኘቴ በጣም ደስ ይለኛል። በጣም ነው የማመሰግናችሁ። ጥሩ ተማሪዎች ነበራችሁ። ይፋት አሁን ያደረጋችሁት ያላችሁ እንቅስቃሴ ይሄን ያሳያል። በርቱ ነው የምለው። አመሰግናለሁ በጣም አቤል። እሺ ጊዜህን ሰጥተህ ስለራስህ ስለ ስራ ያለህን ልምድና ስለ አቪዬሽን ኢንጂነሪንግም ያለህን ግንዛቤ ስላጋራኸኝ በጣም ነው የማመሰግነው። መልካም ቀን፣ መልካም የስራ ጊዜ እንዲሆንልህ እመኛለሁ። ቴንኪው አቤል፣ አመሰግናለሁ። መልካም ቀን ላንተ። እሺ አመሰግናለሁ።